እንዴት በስልካችሁ ፕሮፌሽናል የሆነ አኒሜሽን ቪዲዮ መስራት ትችላላችሁ? ብዙ ዩቲዩበሮች እንደዚህ አይነት አኒሜሽን ቪዲዮዎች ተጠቀሙ አይታችሁ፣ ግን እንዴት እንደሚሰሩ አታውቁም። ነገር ግን እነዚህን አኒሜሽን ቪዲዮዎች ለመስራት ማክሲመም 5 ደቂቃ ቢፈጅ ነው። ለመስራት የሚያስፈልገን ጉግል ክሮም ወይም ማንኛውም ብራውዘር መሆን ይችላል። እነዚህን አኒሜሽኖች በድምጽ ብቻ እንዴት እንደምትሰሩ አሳያችኋል እና የቪዲዮ መጨረሻ ላይ እኔ ለኤዲቲንግ የምጠቀምበትን ዋነኛ ነገር ነግራችኋል። እና እንዳልኳችሁ ዛሬ የምንሰራው አኒሜሽን ቪዲዮ በድምጽ ስለሆነ ግዴታ ቮይስ ያስፈልገናል። ወደ ቮይስ ሪከርደራችሁ በመሄድ ድምጽ መቅዳት ትችላላችሁ። ነገር ግን የማይመች ቦታ ላይ ከሆናችሁ ደግሞ በቀላሉ ወደ ጉግል ክሮም በመሄድ አማሪክ ኦዲዮ ጀነሬተር በማለት ሰርች ካረጋችሁ በኋላ ኤአይ እንዲያወራላችሁ ማድረግ ትችላላችሁ። በጣም ብዙ ኦፕሽኖች ይመጣላችኋል። እኔ ግን ሜታ ሀብዝ የሚባለው ይመቸኛል። ቀጥታ ወደ ቴክስት ይወስዳችኋል። ከዛም እንዲያወራላችሁ የምትፈልጉትን ነገር ጻፉለት። ለምሳሌ ሰላም ሰላም እንዴት ናችሁ? እኔ ደህና ነኝ። ጀነሬት የምትለውን ነክታችሁ ኦዲዮን ይሰጣችኋል። ዳውንሎድ የሚለውን ነክታችሁ ዳውንሎድ ካረጋችሁ በኋላ ክሮም በመመለስ አዶቤ ኤክስፕረስ ብለን ሰርች እናረጋለን። ነገር ግን አፕሊኬሽኑን እንዳትወርዱት፣ እሱ ጀስት ፎቶ ኤዲተር ብቻ ነው። ከዛ ወደ አዶቤ ኤክስፕረስ ከገባችሁ በኋላ መጀመሪያ እንድታረጉ የምፈልገው 3 ነጠብጣቧን ነክታችሁ ዲስክቶፕ ሳይት የምትለዋን እንድታበሯት ነው። ምክንያቱም ይህ በስልክ ላይ አይሰራም። ከዛም ሁሉም ላይ ስትገቡ እንደምታረጉት ሳይን አፕ ማድረግ ነው ወይም አካውንት መክፈት ነው። ይህ ቀላል ነው፣ ምክንያቱም ሳይን አፕ የምትለውን ነክታችሁ ኮንቲኒው ዊዝ ጉግል ማለት ከዛም ጉግል አካውንታችሁን ያመጣላችኋል። መርጣችሁ መግባት ነው። ከዛም እንደዚህ አይነት ሆም ፔጅ ያመጣላችኋል። ስክሮል ስታረጉት አኒሜሽን ካራክተር የሚል ካላመጣላችሁ ደግሞ ቪው ኦል የምትለዋን ነክታችሁ ታገኙታላችሁ። እኛ የምንፈልገው እሷን ስለሆነ ከነካችኋት በኋላ ግን ቀጥታ ወደ ውስጥ ላይ ያስገባችሁ ይችላል። ትራይ አጌን ሎዲንግ ኤረር ሊላችሁ ይችላል። እናም እንድታረጉ የምፈልገው ነገር ወደ ሰርች ባሩ በመመለስ ትንሽ ቆይታችሁ መግባት ነው ወይም ሪሎድ አድርጋችሁ መሞከር ነው። ከዛም ብዙ ኦፕሽኖች ይመጣላችኋል። ስለዚህ ኦሬዲ የተሰራ አኒሜሽን ይመጣላችኋል እና እናንተ ሐሳባችንን ይገልጽልናል የምትሉትን አኒሜሽን መምረጥ ትችላላችሁ። ካራክተር ምረጡ። ከዛ በኋላ ባክግራውንድ የምትለው ላይ ደግሞ የፈለጋችሁትን ባክግራውንድ መምረጥ ትችላላችሁ። ከጎኑ ደግሞ ሳይዝ የሚላለ እሱም ለኢንስታግራም ነው፣ ለቲክቶክ ነው፣ ለዩቲዩብ ነው የሚለውን መምረጥና ማስተካከል ትችላላችሁ። እዚህ ጋር ሪከርድ የሚላለ እኛ ግን አሁን ሪከርድ ማድረግ ስለማንፈልግ በሰማያዊ ከለር ብሮንዝ የምትላለች እሷን ከነካም በኋላ ወደ ፋይል ማናጀር ይወስደናል። ኖርማል ቮይስ ሪከርድ ካረጋችሁ ቮይስ ሪከርደር ውስጥ ይኖራል። ለኔ ግን በየሰርታችሁ ዳውንሎድ ካረጋችሁት ዳውንሎድ የሚለው ውስጥ ይኖራል። ቮይሱን ትመርጡለታላችሁ። ነገር ግን ማክሲመም 2 ደቂቃ ነው የሚቻለው። ግን የረጅም ደቂቃ ቪዲዮ አለኝ ካላችሁ 1 ደቂቃ ከ59 1 ደቂቃ ከ59 እያረጋችሁ መስራት ትችላላችሁ። 2 ደቂቃ ራሱ አናቱ ላይ ቢሆን አይቻልም። ከዛም አሁን አፕሎድ ይላችኋል። ይሄ 2 ደቂቃ ከ2 እስከ 5 ደቂቃ ቢወስድ ነው። እንደ ኢንተርኔታችሁ ይወሰናል። ኢንተርኔታችሁ አዛ ከሆነ እስከነጨረሱ አልሰራላችሁ ይችላል። አሁን ጨርሶልናል። ዳውንሎድ የሚለውን መንካት ነው። ዳውንሎድ ካረግን በኋላ እስካሁን ለጠበቃችሁ አሁን ቪቪአይፒ ኤዲቲንግ የማሳያችሁ ሰዓት ነው። 2 አይነት አኒሜሽን ሰርች ያሳያችኋለሁ። ወደ ባክግራውንድ በመሄድ ኖርማል ባክግራውንድ ከምትመርጡ ይልቅ ትራንስፓረንት ከማድረግ ይልቅ ከለር የምትለው አነግታችሁ ከለሩን ግሪን ስክሪን ወይም አረንጓዴ ማድረግ ነው። ከዛም ኤክስፖርት እናደርገዋለን። ከዛም ያለውን ልዩነት ያሳያል። ወደ ካፕከት በመሄድ ብዙዎቻችሁ የምትጠቀሙት ይሄ ነው ብዬ ነው። ሁሉም ቢሆን ለውጥ የለውም። አሁን መጀመሪያ የተሰራውን አሳያችኋለሁ። መጀመሪያ የተሰራው ባክግራውንዱ ኖርማል ሲሆን አሁን እንደፈለግን ማንቀሳቀስ አንችልም፣ ምክንያቱም ባክግራውንዱም አብሮት ይንቀሳቀሳል። ስለዚህ ያንኑ ቪዲዮ ነው ቁጭ ማድረግ የምንችለው። አሁን ደግሞ ሁለተኛ ላይ የሰራሁትን በግሪን ስክሪን የሰራሁትን አሳያችኋለሁ። ሌላ ቪዲዮ ላይ እሱን ደግሞ ሌላ ቪዲዮ ላይ እንደተጨማሪ ቪዲዮ ማድረግ ትችላላችሁ። ካፕከት የምትጠቀሙ ከሆነ ቪዲዮ ነክታችሁ ሪሙቭ ባክግራውንድ የምትለውን ከነካችሁ በኋላ ክሮማኪን ነክታችሁ ከለሩን ታሳዩታላችሁ። ከዛ በኋላ ኢንቴንሲቲውን ከፍ ስታረጉት ይሄንን አኒሜሽን የፈለጋችሁበት ቦታ ማድረግ ትችላላችሁ ማለት ነው፣ ያለምንም እንደተጨማሪ ቪዲዮ። ግን ይሄን ሁሉ ሰርታችሁ እስቲ ያስቡት፣ ተምኔላችሁ ባያምር። ለሱም ቪዲዮ ሰርቻለሁ፣ ገብታችሁት። ሰላም ወንድሜ፣ እንዴት ነህ? ከእድገት ቢዝነስ ግሩፕ ነው እና የመጣ ነው። ሲያዩ ባለሀብት ትመስላለህ በጣም። ኦፍ ኮርስ እኔ ዳንኝ። እሺ፣ ግን እስኪ ለዚህ ትውልድ እንዴት እዚህ ደረጃ ላይ እንደደረስክ ትንሽ መልክ ያስተላልፍ። ይገርምሃል፣ መጀመሪያ ላይ ጎዳና ላይ ነበርኩ። ጎዳና ላይ ብዙ ተርመጥምጫለሁ፣ መከራዬን በልቻለሁ ምናምን። አሁን ላይ ግን ቢሊየነር። ኦኬ። አሁን ቢሊየነር ለመሆን ምን ስራዎች እንደሰራህ እስኪ በትንሹ ንገረን። እሱን ነው ማወቅ የፈለግኩ። አሁን ከጎዳና ተነስቼ ነው አለኝ ቢሊየን እኮ። እንዴት ቢሊየነር እንዴት ሆንክ? እሱን ፕሮሰሱን ከለታት በአንድ ቀን 3 የተጣለ እንቁላል አገኘው። የወፍ ነበሩ የዶሮ ነው ብዬ ሰጥኳቸው። አሁን ላይ ቢሊየነር በጣም እኮ ቢሊየነር። መሀል ላይ ምን እንደተፈጠረ ንገረን። እንዴ መሀል ላይ እኮ ነው እንቁላል ሸጬ። ሁሉም ባለሀብት እንቁላል ሽጧል፣ ሊስትሮ ሰርቷል። ሰውዬ ዋናውን ነገር ንገሩን፣ ሚስጥሩን ንገሩን። በምንድን ነው ሀብታም ሆናችሁት? ከእንቁላሉ በኋላ ነው። ከእንቁላሉ በኋላ ምን ተፈጠረ? ሽምብራ ዱቤ ቆሎ ምናምን ሸጫለሁ። ቆሎ ዘግኜም ሸጫለሁ ምናምን። ከዛ በኋላ ቢሊየነር ሆንኩ ማለት ነው። አሁን ላይ ገንዘብ አለ። ያ መኪና ሚስጥሩን ንገረን። ጠንቋይ ተቀለባለህ? ነገርኩ እኮ እንቁላሉ ነው አለ አይደል እኮ። በምን ዋናው ሀብት ላይ መሀል ላይ ምን እንደተፈጠረ ነገር። እንቁላል ሸጣል፣ ሊስትሮ ሰርታል፣ ግን ዋናውን ነገር ሀብቱ በምን መጣ ንገረን። እሱ ፈልፍዬ ምሸጥ ነበር እኮ። ወይኔ ሚስጥሩን ንገረን እያልኩህ እኮ ነው። ለምን ሚስጥሩን አትነግረንም? ወጣቱን ንገረን እንዲማር አትፈልግም? ንገረን። ምንድነው ይሄ? ምንድነው የትኛው? ዘና እንድትሉ ብዬ ነው። ሰብስክራይብ አድርጋችኋል እስካሁን? ይመቻችሁ።